ሁለት በዚህ በዚህ አራት ፋሚሊ የረሳችሁ መሰላችሁ? አመሰግናለሁ። ሚኮዬ ወርቀ ዘብ ቲንክ ሾው አፕ ስላደረጋችሁ በጣም ብዙ የአራት ፋሚሊ አይቻችኋለሁ። አመሰግናችኋለሁ። ለሰጣችሁኝ ፍቅር፣ ላሳያችሁኝ ሰፖርት እና አድናቆት በጣም አመሰግናለሁ። እናንተ ማለት ለኔ ብርታቶቼ ናችሁ። ከምታስቡት በላይ ቀና ታረጉኛላችሁ። ሰው እንደሚወደኝ ታሳዩኛላችሁ። እውነቴን ነው የምላችሁ። በከባድ ጊዜ የእናንተ ቪዲዮዎች እየመጣው አያለው። አመሰግናችኋለሁ። ወንድማችሁ አዶናይ ፎርፎር የምትለዋን ቁጥር መቼ መሰላችሁ ከአጠገቤ ያስቀመጥኩት ማለት ነው። አዱዬ ለእንትን አሜሪካን ሀገር ሂዶ ለእሰይ ቱር ባዘጋጀበት ሰዓት ማለት ነው። የዛን ጊዜ ነው ፎርፎር ፋሚሊን የተቀላቀልኩት። ማለት ፋሚሊ ነኝ ግን ፎርፎር የምትለዋን እግዚአብሔርን ከማንም አይቼ አይደለም በራሴ በቃ ገመትኩኝና የሆነ ማረፊያ አጣው። የሆነ ቦታ ሲሄድ አያከብሩኝም። ስለ አዶናይ እየተወራ ከሆነ እኔ መከበር እፈልጋለሁ። ገባችሁ? በጣም አወራለሁ በሄድኩበትኝ። እኔ የአዶናይ ፋሚሊ ነኝ፣ ስለ አዶናይ ሲወራ አልፈልግም እያልኩኝ እለፈልፋለሁ። በቃ አወራለሁ፣ እናገራለሁ። እና የሚያውቁኝ ሰዎች ያውቃሉ። ብዙም አይዳፈሩኝም። የተዳፈሩኝም ደግሞ የሚያወሩ ሰዎች ደግሞ የእውነት ከልቤ ነው የምቀየማቸውና ብሎክ ነው ማረጋቸው። ከዝም ብሎ ምናምን አይደለም። በህይወት የራሱ ያስጠሉኛል። በቃ እኔ አላቅም። የሆነ ልዩነት ቢኖርብህ ልዩነትን ይዘህ ዝም ነው ማለት ያለብህ እንጂ እንደዚህ ብለው እንትን ብለው ሲናገሩ ያው እንደ ቤተሰቤ ስለሆነ ይደብረኛል። በቃ በጣም ነው የሚደብረኝና ከዛ አሜሪካን ሀገር ሄዶ አዶናይ ከሰረ፣ አዶናይ እንደዚህ አለ፣ እንደዚህ አልጠበቀም ነበረ፣ እንዴት እንደዚህ ያደርጋል ምናምን እያሉ በቃ ያወራሉ። ከዛ እኔ ደግሞ ለእንትኑ ማስታወቂያ እየሰራው ነበር። አሜሪካን ሀገር ያላችሁ እንደዚህ ያለ ሴቱ ሂዱ ምናምን ብዬ የሆነ ቪዲዮ ሰርቻለሁ ምናምን። ያን ቪዲዮ አይተው ራሱ በቃ እየተላለፉኝ ነው ማለት እዛ ድረስ ምን ያክል እንደሆነ እኔ ለአዶናይ ያለኝ ቦታ ሰው አልገባውም ማለት ነው። ከዛ እኔ በቃ አሰብኩኝና ለምን እቺን ፎርፎርን ካጠገቤ አላስቀምጥም። ከዛ ፕሮፋይሉን አርጌ ነበር የሱን ፕሮፋይል የሆነ ሰዓት አረግና ከዛ የሆነ ሰዓት ደግሞ ቀይረዋለሁ። ያው የኔ የስራ እንትን ስለሆነ ቀይረዋለሁ። የሆነ ያበሻ ልብስ ምናምን እሸጣለሁኝና የሱን እንትን አረጋለሁ። ከዛ በቃ ለምን እንደዛ ከሆነ ለምን ፎርፎር የምትለዋል ላስቀምጥና በቃ በሱ ይታወቃል ምናምን ብዬ ሲጠይቁኝ በቃ የአዶናይ ፋም ስለሆንኩ ነው እላለሁኝ እንጂ እኔ እንደዚህ ያለውን ቲሙን አላውቀውም ነበር። በባለፈው ቮት ጊዜ ነው የተዋወቅኩኝ ከፎርፎር ፋሚሊ ጋር በደንብ ማለት ነው። አዶናይ እዚህ ሳይመጣ በፊት ነው እዚህ መቶ ሲሄድ ነው ምናምን እንደዛ አካባቢ ቀኑ ዛክሪ ረሳሁትኝና የዛኔ ቮት ለማድረግ ነው እና ወርቅ አዘብ ጋር ምናምን ገብቼ ከብዙዎቹ ጋር የተገናኘሁት ማለት ነው። እና በቃ ሞር ደግሞ እዚህ ደርሶ ከሄደ በኋላ ነው በደንብ ከሌሎቹ ጋር የተግባባሁት የተዋወቅኩት ማለት ነው። እና ለዛ ነው ፎርፎር ፋሚሊ የምትለዋል ፎርፎር የምትለዋል እንትን በደንብ እንትን ያልኩት ማለት ነው። ለመከበር ስል ነው ሰው እንዳልተላለፍ እንዳልቀያየም ፈልጌ ነው ያን እንትን ያረኩትኝና ይሄን ፎርፎር ፋሚሊ ነኝ ብዬ ከተናገርኩ በኋላ ግን ማንኛውም አልፎ አዶናይን የሚናገር ሰው በሙሉ መልእክቱ ጸቡም ከኔ ጋር ነው። ገባችሁ? ማለት የሆነ የሰው ልጅ ይሆናል አይደለ? ሬድ ላይን የሆነ ይሄ እንትኔ እንደዚህ ነው ብላችሁ ከነገራችሁት በኋላ መተላለፍ የለበትም ይመስለኛል። እንደዛ ነው። አሁን የሆነ ሰው አንተ እንደምትወዱት ካወቅኩኝ በምንም ነገር እንትን አልልም። የዛ ሰው አድናቂ ነኝ ካላችሁ በቃ አድናቂ ናችሁ። የፈለጋችሁት ነገር የማድነቅም የመሆንም መብት አላችሁና ያ ስለሆነ በዚያ ነገር እንዲከበርልኝ ፈልግ ነበርና ከዛ በዛ ምክንያት ነው ያደረኩት። ግን ፎርፎር ፋሚሊን ካወቅኳቸው በኋላ ግን ማይ ጋድ እግዚአብሔር በጣም በቃ ልዩ የሆነ ፋሚሊ ነው። በቃ ፎርፎር ፋሚሊ ማርያምን በቃ ሁሉም ስነ ስርዓት ያለው ሰው ነው። ሰውን እንደዚህ ሰውን አይነካም። በቃ ሪስፔክት ሊናገሩ ራሱ ኮሜንት ላይ ራሱ በጣም ብዙ ቦታ አገኘ። እኔ በጣም ኮሜንት ጽፋለሁ እንዳልኳችሁ። አሁን ግን በቃ ይሄን ፎርፎር ካደረኩ በኋላ በጣም ተቆጥቤያለሁ። ራሴ መጥፎ ኮሜንት አልጽፍም፣ ግን አልባሌ ቦታ ጽፍ ነበር። ኮሜንት ሳገኝ ኮሜንት አረጋለሁ፣ ምክርም ይሁን ምናምን ሰጥቼ አልፋለሁ። አሁን ግን ማረጋው የአዶናይን ብቻ ነው። የሌላም ሰው ሳረግ ደግሞ በቃ ድጋፍ ምናምን ነው ማረጋው። ብዙም ይሆናል አይደለ እንደዚህ ቀልድ ምናምን ብዬ ማስባቸው ነገሮች የነሱን ኳሊቲ እንትን ይላል ብዬ ነው ማስበውና በጣም ነው ማከብራችሁ ሁላችሁም። ፍቅራችሁን ያላችሁን ፍቅር በባለፈው ጊዜ አይቻለሁኝ እና
በጣም ስነ ስርዓት ጨዋ ያሳደገው ነው ስብስቡ የፎርፎር ፋሚሊ እና ሁሉም ደግሞ ከብዙ ነገር የወጣ በቃ አላረለ እንደዚህ ተያይዞ የመጣ ሰው ነው የፎርፎር ፋሚሊ ማለት ነውና ለዛ ነው ፎርፎር ፋሚሊ ይለያሉ እየተባለ አሁን ታውቃላችሁ ብዙ ሰው ስለኛ በጣም እያወራ ነው ማለት ነው። እኛም ደግሞ በየቀኑ ያለው እንግዲህ ያነገስነው ንጉሳችን እያኮራን ነው የሚሄደው። እኔ ለዛ ነው የአዶናይ ፋሚሊ ነኝ ብዬ በይፋ ወጥቼ ስናገርና ስደግፈው እንደሚያኮራኝ ስለማውቅ ስላየሁት ሲፈተን ሲያልፈው ሲበረታ ሲደክም ስላየሁት ለዛ ነው ደግፈዋለሁ ወንድሜ ነው ብዬ በሙሉ ልቤ እንደዚህ ኮርቼበት የምናገረው ማለት ነው። 444 ፋሚሊ ስሙ ልንገራችሁ። አዶናይ ተዳክመዋል፣ አዶናይ ጠፋ ትንሽ፣ አዶናይ ቀነሰ፣ ምን ነው አዶናይ ምናምን ብላችሁ እየተጨናነቃችሁ ከሆነ አልገባችሁም። ይዤው እየመጣሁት ያለሁት ኢነርጂ የተለየ ኢነርጂ፣ ኢትዮጵያ የሚያስፈልጋት ኢነርጂ፣ ወጣት የሚያስፈልገው ኢነርጂ፣ ሰው አስደሳች የሆናችሁ እፍረት ያላችሁ ኮንፊደንስ የሌላችሁ እድሜ ልካችሁ ለሰው ብላችሁ የኖራችሁ ሰዎች ካሁን በኋላ የኔ ኤነርጂ እናንተንም ቀይሮ 444 ፋሚሊ ኮራ ብለን ቀና ብለን እያሸነፍን የምንኖር ሰዎች እንሆናለን። ተራቢና ሀሜተኛ ሁሌም እየተረበና እያማ ይኖራል። እነሱን ሰዎች ብሰማ እዚህ ደረጃ አልደርስም ነበረ። ታውቃላችሁ።